ስራ ቦታ ላይ አንድ ቡድን ላይ አትለጠፍ። በአንድ ጎን በኩል ከወንክ የክርክር፣ የጭቅጭቅ፣ የትግሉም ያለመግባባቱም አካል ነህ ማለት ነው። ኢላማዊ በሆነ መልኩ ወጥነት ባለው መልኩ መካከለኛ መሆን አለብህ። ስትናገርም ስትወስንም ስታስታርቅም ከሁለቱም ጎን ያሉትን ማዕከል አድርገህ ካልሆነ አንደኛው ወገን በአንተ ማላከኩ አይቀርም። ምክንያቱም ምንም ይሁን ምንም ለንግግር ነገሮችን ስትከፍት የሚከተሉን መገንዘብ አለብህ። በረጅም ጊዜ ቆይታህ የተረዳኸውን ነገር መግለጽ ግድ ይላል። በረጅም ጊዜ ቆይታህ የተረዳኸውን ነገር መግለጽ ግድ ይላል። ከኩባንያው የእይታ መነጽር ብቻ ለመመልከት መጣር አስፈላጊ ነው። ገለልተኛ ለመሆን ሞክር። ዲፕሎማት ለመሆን ጣር። አንደኛውን ወገን ደግፈህ አትቁም። እርጋታ ይለይህ። በራስህ አቋም የጸና ሁን። ወደ አንደኛው ጎን እያደላህ ስትመጣ በዛኛው በኩል ጠላትን ማብዛትም አይቀርም። ነገሮችን በቀልድ መልክ ለማለዘም ሞክር። የማይረባ ነገር ውስጥ ለመግባት ፈቃደኛ አይደለሁም በል። አንዳችሁን እንድደግፍ አታስገድዱኝ በላቸው። ለምሳሌ ወደ ልጅነታችን እንመልስ። ሁለት በጣም የቅርብ ጓደኞችህ ይጣሉ። በጣም በልጅነትህ እናትና አባትህ ጸብ ይፈጥሩ። የትኛው ወገን ልደግፍ ብትል ወይም ብለህ ብታስብ አይምሮ ላይ ምን አይነት ግፊት እንደሚፈጠር ትገነዘባለህ። በአንድ ጎን በኩል ልውን ካልክ በሌላኛው ወገን አድሏዊ ግንዛቤ እንዲፈጠር ታደርጋለህ። ይህ ደግሞ ሰዎች ለአንተ የሰጡን ዋጋ በጣም ይቀንሰዋል። ብሎም መርዛማ የሥራ አካባቢ እንዲፈጠር ታደርጋለህ። ሞራላዊ መውረድ ይታያል። ሌሎች ሰራተኞች ዋጋቸው ዝቅ እንደተደረገ ብሎም ችላ እንደተባሉ ሊቆጥሩ ይችላሉ። ግጭቱ ሊሰፋ ይችላል። ሰው ከላይኛው እስከ ታችኛው ያሉ አካላትን ሊያካትትና መስሪያ ቤቱ ለረብሻ ሊጋለጥ ይችላል። ስለዚህ በአንደኛው ጎን ከምንሆን ሚዛናዊ ሰዎች ብንሆን በጣም አስፈላጊ ነው እላለሁ። አመሰግናለሁ።